ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ከረማችሁ? ሁሉ ሰላም ሁሉ መልካም በእኔ በኩል ሁሉ ሰላም ነው። ዛሬ እንግዲህ ደግሞ ጉዞ ጀምሬያለሁኝ። ዞር ዞር የምልበትን ቦታ እንግዲህ አስጎበኛችኋለሁ ማለት ነው። ከሀገር ቤት ከተመለስኩ በኋላ ወደ ስራ ነበር ቀጥታ የገባሁት። ግን ድብር ብሎኝ ነበርና እስቲ ድብርቴ እንዲለቀኝ አንድ ሁለት ቀን እረፍት ወሰድኩና ከስራ ይሄ እንደምታዩኝ እንግዲህ ጉዞ ጀምሬያለሁ ማለት ነው። ከምኖርበት አካባቢ ወጣ ብያለሁኝ። ገና እየጀመርን ነው። ያው በእግሬ አይደለም የሚሄደው፣ በእግሬ እንዳይመስላችሁ። ያው በእግሬ ወርጄ የምንሄድበትን ቦታ ነው ማሳያችሁ የቀረጽኩት። እንግዲህ እንደዚህ አለፍ እያደረኩ የት እንደደረስኩኝ አሳያችኋለሁ ማለት ነው። ባጭሩ አድርጌ እንደዚህ ከምኖርበት ከተማ ወጣ ብሎ ከተማ ሳይሆን ይሄ ገጠራማው ቦታ ላይ ነው ያለሁት አሁን። ከዛ እንደዚህ እያረኩ እያቆራረጥኩኝ እላችኋለሁ እንደዚህ አይነት ቦታ ደረስኩ። ዛሬ እንግዲህ እዚህ ከተማ ላይ ነው ማርፈው ማለት ነው። ቪዲዮ እንዳይረዝም ብዬ አጠር እያረኩኝ ነው የቀረጽኩላችሁ ማለት ነው። ከዛ ወደ ሆቴሌ ደረስኩኝ። ሆቴሌ እንግዲህ እንደዚህ 409 ነው። ይሄ ኮሪደሩ ነው። እንግዲህ እዚህ ጋር ፓስ አለኝ መከፍትበት። ያው አዙሬ ነው እየከፈትኩ ያለሁት እና ሊከፍትልኝ አልቻለም በሩ። ግዴታ ማዞር ይኖርብኛል ፓሱ ማለት ነው። እንደዚህ አድርጌ ከፈትኩት ማለት ነው። ይሄንን ይመስላል አልቤርጎ። እንግዲህ ይሄው ሁሉ ነገር አለው። አልጋው ምቹ ነው። ለሁለት ቀን የወጣሁት እንግዲህ አንዱን ቀን ጨርሻው ሁለተኛው ቀን ላይ ነኝ ማለት ነው። የዛኛውን ቀን ጨባርጌን ያሳየዋችሁ፣ እዚህኛው ደግሞ የሁለተኛው ቀን ነው። ገና በጧቱ ነው የደረስኩት እዚህ። አሁን ሆቴሌን ቀይን አስቀምጬ ደግሞ ወጣላለሁ ማለት ነው። ከዛ አብረን እናያለን። እዚህ ጋር ብርጭቆ አለ፣ እዚህ ጋር ፍሪጅ ነው ያለው። ፍሪጅ ውስጥ ምን እንዳለ እያየው ነው። ውሃ አለ፣ ቢራ አለ፣ ፍሩት አለ የሚጠጣ እና እዚህ ጋር የምንፈልገው ስነኮች አሉ። ብርጭቆ አለ። እዚህ ጋር ደግሞ የቁርስ ሜኑ አለ። ወረቀት ቁርስ ጠዋት አልጋችን ድረስ እንዲመጣልን ከፈለግን ወረቀቱን ፎርሙን እንሞላለን ማለት ነው። ይህንን ይመስላል እንግዲህ። እዚህ ጋር በመስታወት ውስጥ ሰላም እያልኳችሁ ነው። ከዛ እዚህ ጋር ደግሞ ሻዮች አሉ። እዚህ ጋር እስቲ በመስኮት ምን አለ? የሚታይ ምንም የለም። የሚያስጠላ ነው ያለው። ፓላስ የሚያስጠላ አፓርታማዎች ናቸው ያሉት። ምንም የሚታይ ነገር የለም። ከዚህ በመቀጠል ደግሞ ወደ እስቲ ቁምሳጥን እንክፈትና ቁምሳጥን ውስጥ ምን አለ የሚለውን ደግሞ እናያለን ማለት ነው። እዚህ ጋር እንደምታዩት ልብስ መስቀያ አለ። ከዛ እዚህ ጋር የጫማ ምንድነው የሚባለው? ይሄ የጫማ ማስገቢያ ነው። ከዛ ወደ መታጠቢያ ቤት እንገባለን ማለት ነው። መታጠቢያ ቤት እንደምታዩት ሻምፖቹ ትልልቆች ናቸው። አሪፍ ነው። ሁለት ብርጭቆ አለ። ግን በነገራችን ላይ ብርጭቆ ሆቴል ውስጥ ስታገኙ እንዳትጠቀሙ። እኔ በጣም ሆቴል ውስጥ ስለምሰራ የምንሰራውን ስለማቅ ሆቴል ውስጥ እንደዚህ የምናገኘው ብርጭቆች እንዳትጠቀሙባቸው። እንግዲህ ይህንን ይመስላል። ገንዳ አለው። ገንዳ ሞልቼ ማታ ላይ እንግዲህ ፐርቸስ ነው የምለው ዛሬ። ከዚህ በኋላ ደግሞ አሁን እንግዲህ ወደ ውጪ ነው የምወጣው ማለት ነው። ውጪው ምን ይመስላል የሚለውን አሳያችኋለሁ። ይሄ ፒያሳ ነው እንግዲህ። ፒያሳው ላይ እንደምታዩት ዘና ፈታ እያልኩ ነው። ቪዲዮ ምናምን እየቀራረጽኩ ነው ያለሁት። ጄኔቫ ይባላል። ጣሊያን ውስጥ ሆኖ ከምኖርበት ከተማ 2 ሰዓት ተኩል ነው በመኪና ይሄድ ነው። እንግዲህ እንደምታዩት ይህንን ይመስላል። አየሩ በጣም ነው የሚሞቀው። ዳመና ነው ግን በጣም ነው የሚሞቀው። እንግዲህ ይህንን ይመስላል ውዶችዬ። እዚህ ዘና ፈታ እያልኩኝ እንግዲህ ዞር እያልኩኝ አስጎበኛችኋለሁ ማለት ነው። አብራችሁኝ ቆዩ። በቀጣይም እንግዲህ ሌላ ቦታዎችን አስጎበኛችኋለሁ ከዚህ ቀጥዬ ማለት ነው። እዚህ ከፒያሳው ጀምራለሁኝ። ከዛ በኋላ ደግሞ የምጎበኘው ዋናው ካቴድራል አለ። እዛ ገባለሁኝ። እሱንም አጠር አድርጌ አሳያችኋለሁ ማለት ነው። አብራችሁኝ ቆዩ። Audio. In audio. In audio.
In audio. In audio. In audio. In audio. In audio. In audio. In audio. In audio. In audio. In audio. In audio. In audio. In audio.